የሉቃስ ወንጌል ምዕራፍ 18 ቁጥር 16 ላይ እንዲህ ይላል፣ ወደ እኔ ይመጡ ዘንድ ሕፃናትን አትከልክሏቸው ይላል። ይህ ማለት ምን ማለት ነው? ልክ እንደ ዳዊት እንደ ታናሹ በታናሽነቱ የምንንቀው ሰው ሊኖር አይገባም ማለት ነው። ሕፃንነት እኮ በእውቀትም ደረጃ ነው። ሕፃንነት እኮ በብስለትም በትምህርትም ደረጃ ነው። ሕፃንነት የአብነት ትምህርቱን በመጠንቀቅ ደረጃ ነው። ምናልባት አራት አይና አልተባሉም ይሆናል፣ ግን ወደ እግዚአብሔር ይመጡ ዘንድ ሕፃናትን አንከልክሏቸው። ግዕዙን አያራቅቁም ይሆናል፣ ግን ወደ እግዚአብሔር ይመጡ ዘንድ ሕፃናትን አንከልክላቸው። ቅኔውን አይቀኙም ይሆናል፣ ግን ወደ እግዚአብሔር ይመጡ ዘንድ ሕፃናትን አንከልክላቸው። አማርኛውን አያሾሩትም ይሆናል፣ ግን ወደ እግዚአብሔር ይመጡ ዘንድ ሕፃናትን አንከልክላቸው። ምናልባት ስርዓቱን አያውቁትም ይሆናል፣ ግን በእውቀት ሕፃናት የሆኑ በልብ ንጽሕናቸው ግን በእግዚአብሔር ዘንድ የተመረጡ ምእመናን ከአገልግሎት ማራቅ እንደሌለብን በተጨባጭ የሚያስረዳን ቃል ነው። እጋ ማርቱቁን ለማቁንቁን ልጅ ዳዊት ገረድሬ ወራናት ይጋፈገው እኮም ሰዲግለሚ ሰደት ረቲ ኤከምሲ ኤልያስ ዳዊት ረቲ ኒቦሜ ጀላ ኤልያ ፕሮፕሌስ ዳዊት ማልፊት ኤከማ ሃዶሳቲ በሊ ማልፊት ኤከማ ማልፊት ኤከረ ማልፊት ጀቤስኔ ኤከምሳ ወዲት ጉባጅ ራባ ወልገርጋራን ጅሩ በር ወይት ናፈጅና በር ወልገርጋራን ጅሩ በር ዱጋዳ ወሊ ገራን ጅሩ በር ወልበሌስ ናፋለቻ ጅራ በሪ ሃና ኤልያስ ዳዊት ወልወላጅ ራባ ወሉ እንዳርከኝ ወቶጅሩ ተዳጅሊ ቶቷ ከከኝ ጅሩ ቢለለባ አባን ከኞቶ ቢየለለባ ከለቡቻ ጅሩ ከወልወላጅሩ ኤን ዮጀተኒ ኤልያስ ዳዊት ወሊ ገኑ ደደቤ ቶኮት ናፋጅራ ቶኮት ለከማ ጅራ ቶኮት መቃባሳ ጅራ ቶኮት ሃሞም መቻ ጅራ ኢጁ መሳዩ አርኩን በርባዱ ጅራ ወሊን ባዬ ቀብሶፌ ወሊን ባዬ ደደብኔ ወሊን ባዬ ተጃጅለ አለያ ሄዱን ቡኔ ካረ ሄዱን ቀጣሙኔ ገሞጂ በዳ በደኔ ጀኔ ተጃጅላም ባኔ ሐረ ማሊፍ ወሊታሞ መነሬ አንቂንሌ ወጅራቲ ከራጩ ፈኔ ማሊፍ ዱበቹ ደቀብነሬ አከጎሊያን ገመዱቪ አከወመኒ ዋቀዩ መዋሙቪ አከተጃጅኒ በዱቪ አከወነቢ ኬኛ ረኮን ሁመሜ አመት ፉርማተ ቀብኑፍ በባን ሞ ማሊፍ አከጎባ ኦኒ ኦበሌ ወኒ መነ ክርስቲያና ኬሰት ወልቤከኒ ወልረቲ ከአኒ ማሊፍ ወልቱ ወደደበኒ ጀደኒ ጋፈቹ በርባጭሳ አከመሰኤ አሞ አዲን ቀብሬ ይቀና አከነሰ ቀዮኒ ኖሊንጅራ ኢኒ ኑገርጋራ ኤጋ ቀልሞል ፈካቱ ኢልማ ዋቃ ከንጀደሚ ጎፍታን ኢየሱስ ክርስቶስ ገረደቺ ከላት የሞሩ ገረለሚ ሳት ዱፌ ለሚሳ ገሩ ኢሰንሲ ማለ ጀዳ ወንጌል ዮሐንስ ወቆና ተኮልኮም ሰኩረን ይሃገ ኩደቶ ኮረቲ አርገቶ አከሱመ ወንጌል ሉቃስ ወቆና ኩደ ሰገለኮም ሰኩራ ፍረቲ ወልዲየሳ ኢሰጅበንቱሬ ኩኒ ኑረቲ ሞቲ ተውን ቀብ ጀለኒቱ እርገማት እርገሚ ጅዳ ሐረከኑ ኩነ ማጁ ከነዳ ኩኒ ኑረቲ ሞቲ ተው ወደጀተን ወቆርተኒ ኩኒ ኑረቲ ጳጳሲን ተው ጀኔ ወሪያ ሞቲ ወሪ ወቆሬራ ኢሉማዩ አንቀሙ ሰሳበኔ ናንከተ ጉተቹዳ ዋን ደብነረት መሪየኔ ጉተቹዳ ስሪት ወጀቹት ኑረች ለማለ አከጆሌ አብዲን ቀብኔ አከጆሌ ጨራን ቀብኔ አከማ ፈርካን ቀብኔ አከተዳጅሊ ሁዲ ኩረሜቲ አብዲ ኩተኔ ጎዳ ኬሰ ዮግሪስኔ ኩኖ ጉማራ ሶቹ ሂንታኡ ጀቹዳ ለኮብሰ ሶዶኒ ለመረገኝራ ዳዊት ለኤልያ አምላክ ምላሽ አልሰጠም። ትቶት ከሱ ዞር ብሎ የትግሉን ወሬ ወደሚሰማበት አቅጣጫ ገባ። ንትርክ አትስሙ፣ ሐሜት አትስሙ፣ ስሞታ አትስሙ፣ ጭቅጭቅ አትስሙ፣ ተዉት። ትግሉ ግን ይመለከተናል። መንፈሳዊ ትግሉ አገልግሎቱ ግን የጋራችን ነው። ተዉት። ሌሎቹን ወሬ እገሌ ወይ እገሌ የሚባለውን ወሬ ተዉት። በወንዝ ውስጥ ተደብቀን የምናወራውን ወሬ ተዉት። ችግር የለውም። የወንድምን ነቀፌታ ብዙ አታውሩ። ለሶሻል ሚዲያም ለማንም አትገሩት እና ትግል አለብን። ማን ጎልያድ የሚባለው ታጋይ አሁንም በክርስቶስ ያገኘነውን ምርኮ ሊጠቀምበት በቤተክርስቲያን ውስጥ እየተገዳደለን ነው። ናም የኤልያብን የዳዊትን የጋራ ጠላት ጎልያድ ነው እንጂ በእውነት እነሱ ስበንስ የሚከራከሩ አይደሉምና ዳዊት ወደ ትግሉ ገባና ከሰማ በኋላ እንዲህ ብሎ ተናገረ። ስማ
ስለርሱ የማንም ልብ አይውደቅ። ክብር ለእግዚአብሔር ይሁን። ስለ ጎልያድ የማንም ልብ አይውደቅ። ስለ ዲያብሎስ የማንም ልብ አይውደቅ። ስለተፈጠረው ፈተና የማንም ልብ አይውደቅ። ስለተፈጠረው ችግር፣ ስለጠፋው ሰላም የማንም ልብ አይውደቅ። ስለተፈጠረው ክፍፍል የማንም ልብ አይውደቅ። እንዲህ አይነት መምህር፣ እንዲህ አይነት የቤተክርስቲያን አስተዳዳሪ ያስፈልጋል። እንዲህ አይነት የክፍለ ከተማ ስራ አስኪያጅ፣ እንዲህ አይነት የሰንበት ትምህርት ቤት ዘማሪ፣ እንዲህ አይነት የማህበራት አገልጋይ፣ እንዲህ አይነት አባ ገዳ፣ እንዲህ አይነት አባ ጁላ፣ እንዲህ አይነት የሀገር ሽማግሌ የህዝብን ሞራል ከፍ የሚያደርግ የተለያዩትን ወደ አንድነት የሚያመጣ አይነት መልእክት ያስፈልጋል። እናም ለምንድነው እንዲህ ያለው ካላችሁ ተስፋው እግዚአብሔር እንደሆነ ስለተረዳ ነው ዳዊት ይሄንን ያለው። መድኃኒታችን ኢየሱስ ክርስቶስም በምድር ላይ ሊያድነን ሲመጣ ለሁላችንም ተስፋ ሆኖን ነው። እርግጥ ነው ጦርነት አለ፣ እርግጥ ነው መከራ አለ፣ እርግጥ ነው ውጣ ውረድ አለ። ግን ዓለምን አሸንፎ እኛም እንድናሸንፍ መክሮናል። እንዲህ ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ። ጎልያድ አለ፣ መከራው አለ፣ ጦርነቱ አለ፣ ሰልፉ አለ። ግን አለ ክብር ለእግዚአብሔር ይሁንና አይዟችሁ አላችሁ። ከኔ ጋር ናችሁ? አይዟችሁ ሁላችሁንም እኔ ዓለምን አሸንፌዋለሁና እናንተም ታሸንፋላችሁ። አይዟችሁ። ተስፋችን እግዚአብሔር ነዋ። ብርቱ ክንዱ ኃያል የሆነው እግዚአብሔር ነዋ። አይዞ ያለቀሰ ካለ አይዞ፣ ያነባ ካለ አይዟችሁ፣ የተቸገረ ካለ አይዟችሁ፣ ስነ ልቦናው የተረበሸ ትዳሩ የተበጠበጠበት ካለ አይዟችሁ፣ የቤተ ክርስቲያን አገልግሎት ሁሌም የሚያሳዝናችሁ ካላችሁ አይዟችሁ፣ አይዟችሁ። በስራችሁ ገበታ የተረበሻችሁ ስለ ፍትሕና ስለ እውነት ዋጋ እየከፈላችሁ ያላችሁ ካላችሁ አይዟችሁ። እርሱ ዓለምን አሸንፎታልና እኔና እናንተም እናሸንፋለን። ምክንያቱም አሁንስ ተስፋችን እግዚአብሔር አይደለምን? ኤጋ ዳዊት አታካሮ ኬሳበ አታካሮ ኬሳባ ፈልሚ ኬሳባ ወንጨ ኬሳባ ለገለጋን ወንቆደኒ ፈልሚ ኬሳባ ከረቀብሶት ሴና ቀብስች ለለሞ ወንጌላቲ ከረቀብሶት ሴና ቀብስች ለመዱ ካቡማቲ ከረቀብሶት ሴና ቀብስቹ ተጃጅለና ከረቀብሶት ሴና ሃንጋንዳራ አዱኛቲ ሰገሌ ዋቀዮ ደጌሲሱ ለቀብስች ኑኒ ኤኙ ወሊንዩ ሎላ ኤኙ ወሊንዩ ወለቢን ቀብኑ ዳዊት ከወዱ ራኒቻት ነገውቲ ቀብስቻት ሴኔ ቀልቤፋቴ አቹማ ማራከ ጀልቤክቱ ኢሳስ ኦኔን ኤዩን ጨብኒ ጀቸ ነመቲ ቶሉዳ ኦኔን ኬኛ ኢሳፍ አከንጨብኒ ጀቸ ነመ ጀቤሱ ለኮሰቶ ሚለመራት ካላካስ ጀዶ በርሲሳ ከናሙ በርባቺሳ ኦኔ ጨብ በርሲሳ ሱጡ ያደ ኦኮሌ በርሲሳ ናሙ ደንደው ፌዲው ወንገርገርታን በርሲሳ ራሱ ደንደው ተጃጅና ራሱ ደንደው ሉባ ራሱ ደንደው በረቶተ ሰንበታ ፊ ወንዳሌ ራሱ ደንዳንቶ የሮ ከነቲ በርባቺሳ ከነገረ ጎፍታን ኢየሱስ ክርስቶስ አማ akkuma daawwitiin waraanni Gooliyaad fuuldura isaa otoo jiru waatatti otoo hin sodaatin Waaqayyoo tablatetti usaan Kiristoos akkana jedhe ilfama qabdu addunyaa kanarratti kan nu jedhe inni addunyaa kana injifateetu gidiirfama kana garuu ani akkuma addunyaa kana injifadheetti sinis ni injifattu. Sinitti nagaanii jabaadha warri gaddiitan haqaa, jabaadha warri dhugaadhaaf mormitan, jabaadha warri tajaajila wangeelaaf morma keessan kennitan, jabaadha warri maallaqa keessan mana Waaqayyootiif laattanii, jabaadha warri mana kiristaanaa jaalatan, warri gaa'ila keessan jaalatanii, jabaadha waajjirratti hojjettanitti yeroo hundaaf bulchiinsa gaariidhaaf haqaaf warri hojjettan jabaadha. Addunyaa kana akkuma inni injifatetti sinis ni injifattu. አሁን ዳዊት ወደ ጦርነቱ ሊገባ ነው። ቁጥር 40 ላይ ዳዊት የሳኦልን ልብስ ትጥቅ ታጠቀ ይላል። ትጥቁን ሲታጠቀው ግን አልሆነውም። አዎ
አወለቀው። እባካችሁ የሌሎችን ትጥቅ አውልቁ፣ ራሳችንን እንሁ። በታሪክ ራሳችንን እንሁ፣ በዜማ ራሳችንን እንሁ፣ በአስተምህሮ ራሳችንን እንሁ፣ በቤተ ክርስቲያን ስርዓት ራሳችንን እንሁን፣ በባህል ራሳችንን እንሁን። እርግጥ ነው ሚዲያው ላይ ስታዩ ታናሽ የሆንን ሊመስለን ይችላል። አይዟችሁ፣ ከሳኦል ካባ ይልቅ የዳዊት ታናሽነት ያሸንፋል። ከሳኦል ግዝፈት ይልቅ የዳዊት ታናሽነት ያሸንፋል። ከሳኦል ግርማ ሞገስ ይልቅ የዳዊት መናቁ ክብርን ያመጣለታልና አትልበሱ። የሳኦል ካባ አይደለም የሚያስፈልገው፣ ራስን ሆኖ ማሸነፍ። ኦርቶዶክሳዊ ሆኖ እኮ ማሸነፍ ይቻላል። ሳይሰርቁ እኮ ሀብታም መሆን ይቻላል። ሳይዋሹ እኮ ማደግ ይቻላል። ሳያጭበረብሩ እኮ ማደግ ይቻላል። የዓለሙ ጥበብ እኮ እኛም ቤት ገብቶ እኮ ተቸገርን። ሳይጠነቁሉ መተት ሳይሰሩ እኮ ማደግ ይቻላል። ሴራ ሳያሴሩ እኮ ትልቅ መሆን ይቻላል። ሌባ ሳይሆኑ እኮ ትልቅ መሆን ይቻላል። ምን ያደርግልናል የዓለም ካባ? ምን ያደርግልናል የዓለም ግሳንግስ? ምን ያደርግልናል የዓለም ኃጢአት? የማሸነፊያ መንገዳችን ራሳችንን በ40ና በ80 ቀን የተገኘው ልጅነታችንን ሆነን ነው የምናሸንፉ። ይህ ነው የማሸነፊያ መንገድ። ዳዊት ይላል 5 ድቡልቡል ድንጋዮችን መረጠ ይላል። ስለዚህ 5 ድቡልቡል ድንጋዮች በቤተ ክርስቲያን አስተምህሮ መሰረት በ5ቱ አዕማደ ምስጢር ይመሰላሉ። አያችሁ፣ ማሸነፍ የሚፈልግ ካለ የሥላሴን አንድነትና ሦስትነት ይመን። ማሸነፍ የሚፈልግ ካለ ቃል ሥጋን መልበሱን ይመን። ማሸነፍ የሚፈልግ ካለ የክርስቶስ ሥጋውና ደሙን ይቀበል፣ እሱ የዘላለም ሕይወት አለው። ማሸነፍ የሚፈልግ ካለ በአንዲት ጥምቀት ይመን። ማሸነፍ የሚፈልግ ካለ ከሞት ባሻገር ሕይወትና ተስፋ አለ ብሎ በኃላፊነት ይንቀሳቀስ። በዚህ መልኩ ምንሄድ ከሆነ እውነት ተስፋችን እግዚአብሔር ነው። በእውነት ድል አድራጊዎች ለውጥ እንድናመጣው እኔና እናንተ እንሆናለን። ጋ ዳዊት ገሮራን ቻቲሴኔ የሙሴኑ ካባዚ ኡፈተ ሳኦል ኡፈቴ ኢቲን ቶሌ ሰጠለፋው ፍራ ባሴቶ ኢፍቴ ገረቀብስ ቻቲሴኔ ጂጂራኖ ፊዱ በርባዱ ኦፍሳ አፋን ኬሰን ዱበዳ አዳ ኬሰን ኩኑን ፈዳ ኤኙማ ኬሰን ኩኑን ፈዳ ገዳ ኬሰን ገዳ ሰፉ ኬሰን ገዳ ዱዳ ኬሰን ገዳ ከነደገተኒ ሊትጂ ፈኖር ኦፍሳኒ ዱጋዳ ገዳ ቀበቹ ኬሰን አፋን ኬሰን ሰፉ ኬሰን ወዲ ሲጀራቱ ፈተጅራችሁ ደንደው አኩመ ዳዊት እዚ ቁጥሱ ነው ወዲ ጀራችሁ ደንደው ወዮቱ ወዲሳ ወዲ ጎሊ አድሞ ወቱ ሲኒዳ ወዲ ሰባ ፈንዲቶ ሲኒዳ ወዲ ጂጂራ ማፊዱ ሲኒዳ ወዲ ሴና ወጀቹ ደንደው ሲኒዳ ኦፍሳ ወቶ ፊንተ ጂጂራ ማፊዳ ካባ ብራ ማሊ ወፍረት ድርቱ ኤዩማ ብራ ማሊ ወፍረት ዳቱ ኤዩ ትዳሲ እንጀሬ እንጁ ፈቹና ጂጂራ ሙኒ በርባቺ ሰከንጀሬኙ ዱመልቶኒ እንጁ ፈቹና ኩላኔ ሙኒ በርባቺ ሰከንጂ እንጀሬኙ እንጁ ፈቹና ዋን ቲክቶክ እና ቲቪ ሶሻል ሚዲያ ረት ያርግን ሁና ወፍረት ድሩኒ በርባቺ ሰከንጀሬኙ ጂፈቹ ከምበርባዱ ማላ ጉሬ ወጀተን ኦፋተው ከናስ ዳዊት ማለከ ወደ ቤክቶ ጉኩሜሽኒ ከቲጀኔ ለካይት ኮሮጆ ሳኬ ሰጋፋቴ ኮሮጆ ከየ ከሰ ማልቱ ጅራ ኮሮጆ ነከኛ ከሰ ማልቱ ጅራ ሊፒስኪራ ሰጋገዱ ማላ ሐነዳ ሰዩማዳ ጅበላ ማልቱ ጅራ ኮሮጆ ነከኛ ከሰ ሞ ኡቱባ መንቲሸኒዳ አዮኒ መለከሳራ ጉኩሜሽን ከና ኡቱባ መንቲሸን ጀደሪቲ ካላንፈኬሱ ከንንጅፈቹ በርባዴ ወጅራቴ ሰረዋቀቱ ከቸታ አመኑካ ከንንጅፈቹ በርባዴ ወጅራቴ ኢልሚ ዋቃፈ ንፈቹ ሳታ አመኑካ ከንንጅፈቹ በርባዴ ወጅራቴ ሶኒፍ ይገ ጎፍታፍለቴ ጀየ በርበራ አርገትፋ ከንንጅፈቹ በርባዴ ወጅራቴ ቱባቶ ኪቲታ አመኑካ ከንንጅፈቹ በርባዴ ወጅራቴ ዱዋ ቦደ ጅሬኝ በረበራ ንጅረ ጀሬ ዱዋ ከውምሰቲ ሀ አመኑካ መልንጂ ፈኖ ዋቀዮን ሁንዳኒ ደንዳ ጀኒ አከዶብሮ ማለሚቲ አመኑ ለሉቃስ ቶኮ ሶዶሚ ቶርበረቲ ቡሮ በሬፈሜ አሁን ወደ ጎልያድ ይወጋው ዘንድ በሚቀርብበት ጊዜ ጎልያድ ዳዊትን ትኩር ብሎ አየው ይላል ቁጥር 42 ላይ ናቀውም ይላል። ዓለም እንዴት እንደምትርቀው ታውቃላችሁ። ናቀውም ግን ደግሞ በእግዚአብሔር እንዴት የተከበረ እንደሆነ ታውቃላችሁ። በእርሱ ዘንድ እንዴት አይነት ጽኑ ተስፋ እንዳለን ታውቃላችሁ። ቅድስና እኮ በዓለም የተናቀ ሆኗል።
ድንግልና እኮ በዓለም የተናቀ ሆኗል። መልካምነት፣ ቸርነት፣ የዋህነት፣ ራስን መግዛት የሚባለው ነገር እኮ በዓለም የተናቀ ሆኗል። ትዕግስት አለማወቅ ተደርጎ እኮ እየተቆጠረ ነው። ዳዊት ይሄን ንቀት አላስፈረገገውም። ይህ ንቀት ከዓለም ሲሰነዘር ለምንድን ነው የምንመረገው? አትመርግቡ። ዓለም አይደለም እኛን እግዚአብሔር ልጅ ኢየሱስ ክርስቶስን ንቆት ለሞት አሳልፎ ሰጥቷልና። ዳዊት ግን ምን እንዳለ ታውቃላችሁ? ቁጥር 47 ላይ ለናቀው ለጎልያድ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቅ ዘንድ ነው አለው። እግዚአብሔር በሰይፍና በጦር፣ እግዚአብሔር በገንዘብ፣ እግዚአብሔር በስልጣን፣ እግዚአብሔር በውበታችሁ የሚያድን አይደለም። በምንድን ነው የሚያድነው? በትሕትናችሁና ለእርሱ በመገዛት ነው። ለዚህ ዳዊት መዝሙር 27:3 ላይ ሰራዊት ቢሰፍርብኝ አልፈራም፣ ሰልፍም ቢነሳብኝ እተማመናለሁ ብሎ የሚናገረው አሁንም በድጋሚ መዝሙር 36:2 ላይ ንጉሥ በሰራዊቱ ብዛት አያድንም፣ ኃያልም በኃይሉ ብዛት አያመልጥም የሚለውና ዳዊት ለዛ ጉባኤ ያረጋገጠው ተስፋው የሆነው አምላኩ በጦር ብዛት፣ በኃይል ብዛት፣ በጉልበት ብዛት፣ በጎራዴ ብዛት፣ በተንኮል ድል ብዛት እንደማይሰራ ለእግዚአብሔር አረጋገጠ። እኔና እናንተ ለእግዚአብሔር ምንድነው የምናሳየው? ቤተክርስቲያን አውደ ምሕረት ላይ ሆነ እግዚአብሔር በኃይል እንደማይሰራና በፍቅር በትሕትና በዝቅታ በታናሽነታችን ውስጥ ሊሰራ እንደሚችል እናሳያለን ወይ? ጎልያድ ጋፈ ገረሳት ደሙ ዳዊቲን ቱፈቴቶ ኢላሌ ጀዳ አዱኛመር ጋሩና ኬኛ ምትፈቲ ቁልቁሊና ኬኛ ምትፈቲ አዱኛመር ዱሩማን ቱፈቲ አዱኛመር ሆጂ አፉሮ ዋሁን ደዩ አከሙ ማትላንቲ ጋፋ ዱኛኔ ይማኪኛ ፉራ ቱፈት ማልጎን ሱዳኔ ደርበ ለገነሞ ከሞና ማልጎን ጋፋ ዱኛን ገድልኪቹ ጋፋ ዱኛን ማላለፈቱ ኢዶ ጋፈኑ ከኑ ሪዱ ዳዊት ዋተከሪፋም ነው ዋሲትናጋም ነው ለኮብሳ ፍርተሚ ተርባባት ዋቀዮ ዋና ትታብደቱ ሰፊ ቆራደና ሁና ትታብደቱ ነከረጀነ ያይ ከነታ ገርሲሱ መርባዳ ሀረ ያይ ኩላኮ ወቱ ከመርባዱ ከለላ ዋግኒ ሰፊ ቆራዲራ አከለጀነ ዋግኒ ጃለላን ዋግኒ ነጋዳን ዋግኒ አራራን አከሚታኮ ደቹ ነው ሀረ ቆፈሚቲ ቦሮፊ ፋሊሲሞ ማን ጀደጀቱ ኡምሪ ኬኘ ጉቱቲ አርጉ ደንደኘ ነው ትገሩ አመኔ ቆፋ ኤጉዳ ከነጀለ ዳዊት አማስ ፋሩ ዲደሚ ተበለቆም ሰዲራቲ ወማኒ ዮናቲ ሰፈረን ሰራዱ ሂሪሲ ዮናቲ ከ ዋቀ ኮቲ ለና መነማ አሞ አብዲንኮ ኤኙ ቦረጀደ ሂንሶዳዱ ወማ ወላና ከሚዩ ዮቱ ለሚጀጋ ከናፍ ፋሩ ሰበሚ ጃለ ማለት ሞቲ ተዮቶ ጅሩ አንደረ ዱበታ ሞቲቺ ባይነ ወማ ወራናቲ ሂንፋዩ ጀባኒሲ ባይነ ጀቢነ ሳቲኒ ሂንበራረሞ ወሪሬ ቀብለ ጀኑ ወማገቲ ቀቡ ወሪ ማለቀ ቀብለ ጀኑ ማገቲ ቀቡ ወሪ በሬዲነ ቀብለ ጀኑ ወሪ ዋሁነ ዲነ ጀነቶ ጀኒ ወጅራቴ በልወቱ መዲሳ ጀባን ጀቢነ ሳቲኒ ሞቱ ኤኝኔ አብዲ ከንተው ክርስቶስ ኢየሱስ ዋገ ጉራቸ ገራገር ባሌ ሞገራ ተዲራ ኤሞገራ አነኒ ዋቀ ጀባ አጀሶ ካሶ ደሶ በራሶ ኪዴቶ ዋቀ ወሮሞን ዋቀ ፈቱና ካታ ከናኒ እንጂፈቹኒ ኒደንዳአማ ወደ መጨረሻው ነጥብ መጣ። ቁጥር 49 አንድ ድንጋይ ወሰደ፣ ከአምስቱ ድንጋዮች ውስጥ አንዱን ወሰደ፣ ወነጨፈውም፣ ፍልስጤማዊውም በምድር ላይ ተደፋ ይላል። ክብር ለእግዚአብሔር ይሁን። ሁላችሁም አመስግኑት እስቲ። አሁንስ ተስፋችን ማን ነው? አሁንስ ኃይላችን ማን ነው? አሁንስ ብርታታችን ማን ነው? ይህ ድንጋይ ማን ነው ካላችሁ ያ ዳዊት የወነጨፈው ድንጋይ አንደኛ ቆሮንቶስ 10:4 ላይ በሐዋርያው ቅዱስ ጳውሎስ እንዲገለጻል። ያም ማለት ክርስቶስ ነበር ይላል። ክብር ለእግዚአብሔር ይሁን። ያም ማለት በበረሃ እስራኤላውያንን ያጠጣቸው የነበረው ክርስቶስ፣ ያም ማለት አዳምና የአዳም ልጆችን ያዳናቸው ክርስቶስ፣ ያም ማለት እኔና እናንተን ሕያዋን አድርጎ የሚያኖረን ክርስቶስ ነበረ። ምን አይነት አለት? ጎልያድ የተባለው በዲያብሎስ የተመሰለው የተመታበት ግንባሩ ተመቶ በምድር ላይ ግንባሩ የተደፋበት አለት ማን ነው ካላችሁ እሱ ክርስቶስ ኢየሱስ ነው። እና ምን አደረገ ዳዊት?
በሰይፍም ራሱን ቆረጠው ይላል የጎልያድን። ይህ ሰይፍ ይላሉ የቤተ ክርስቲያን ሊቃውንት የመስቀሉ ምሳሌ ነው። እርሱ በመስቀሉ የዲያብሎስን አንገት ቆርጦ ለሁላችን ሰላምን እንደሰጠን ሐዋርያው ቅዱስ ጳውሎስ በኤፌሶን 2:16 ላይ ጥልን በመስቀሉ ገድሎ ለሰው ልጅ ሰላምን አደለ። አሁንስ ተስፋችን ማን ነው? አሁንስ ተስፋችን ማን ነው? ኢጋፍ መረቲ ለኮምሳው ተሚሰገረት ማልጀራ ዳዊት አካቶ ኪቶ ኮሮጆ ሳኬሳ ባፈቴ ፉሪሳ ሳቲስ ደርበቴ ነሚቺ ፍልስጤም ጎልያዲሲ አደሳቲ ለፈረቲ ቀዳደመ ጀዳ ከበጅኒ ፍልፍል ዋቀዮ አፋቶ በገለት ተራው ይሰልዩ አሞ አብዲን ከየ ኤዩሬ ዋቀሚቲ አሞ አብዲን ከየ ክርስቶስ ሚቲ ዋይ ለካተና ሁሉ ጳውሎስ ተቆፋ ቆሮንቶስ በቆና ኩደን ለኮምሳ ፍረት ማለዳ ከታን ሲስከና ከታንቲ ዲያብሎስ እንጂፋኔ ከታንቲ ገሞጂ ካሌስ ከሰ የሙደኑ ቆሮንሳ ከሰ የሙደኑ ዱግኔቶቲ ነፍሱ ባቱሬ አኮኬኘኑ ፍራቱሬ ኤይ ዮዴታኒ ክርስቶስ ኢየሱስ ይላሜ ሁሉ ከሰ ገለቴ ፈዳ ከታንሱኒስ ክርስቶስ ይላሞንዳ መረጥካ ዳዊት ኩራዴ ሳቲኒ ነሚቸ ለፈኔ ከነ ሞር መሰራ ሙሬዳ ኩራዴን ኩኒ ጉረ ሂካዮ ተመነ ክርስቲያናቲ ፈከየ ፈኖ ጎፍታ ኢየሱስ ክርስቶስ እቲ ማለት ፈኖ ሳቲኒ እኒ ሞር መዲያ ቢኖስ ራኩቴ ነከኝ ሙፍቴጅራ ጎሬጅራ ዲያብሎስ እንቱ ጎሬጅራ ሲኦል ጎሬጅራ ከናፍ ኩሉ ጳውሎስ አመስ ማንጀዳ ኤፌሶኒ ለማኩለጃረቲ ጅብ ሎላ ፈኖ ሳቲን አቼሴ ነጋኖ ቡሴ ጅረጅ አገለኒ ዋቀዮ አፋተው አሞ አብዲኮ ኤይ ዋቀዮ ሚቲ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ወስብሐት ለእግዚአብሔር ወረብላ Ididiada galani Kenya ulfina satif kane